ፍልስጤማውያንም ጭፍራዎቻቸውን በይሁዳ ባለው በሱኮት አከማቹ። በሱኮትና በዓዜቃ መካከል በኤፌስደሚያም ሰፈሩ። ሳኦልና የእስራኤል ሰዎች ተከማቹ፣ በኤላ ሸለቆም ሰፈሩ። ከፍልስጤማውያንም ጋር ሊዋጉ ተሰለፉ። ፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበር፣ እስራኤልም በሌላ ወገን በተራራ ላይ ቆመው ነበር። በመካከላቸውም ሸለቆ ነበር። ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱ 60 ክንድ ከስንዝር የሆነ ዋነኛ ጀግና መጣ። በራሱም የናስ ቁር ደፍቶ ነበር፣ ጥሩርም ለብሶ ነበር። የጥሩሩም ሚዛን 5000 ስቅል ናስ ነበር። በእግሮቹም ላይ የናስ ገንባሌ ነበር፣ የናስም ጭሬ በትከሻ ላይ ነበር። ጦሩም እንደ አቦ ሸማኔ መጠቅለያ ነበር። የጦሩም ሚዛን 600 ስቅል ብረት ነበር። ጋሻ ጃግሬውም በፊቱ ይሄድ ነበር። እርሱም ቆሞ ወደ እስራኤል ጭፍራዎች ጮኸ፣ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ እናንተም የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ። ከእኔ ጋር ሊዋጋ ቢችል ቢገድለኝም ባሪያዎች እንሆንላችኋለን። እኔ ግን ባሸነፈው ብገድለውም እናንተ ባሪያዎች ትሆናላችሁ፣ ለእኛም ትገዛላችሁ አለ። ፍልስጤማውያንም ዛሬ የእስራኤልን ጭፍራዎች ተገዳደርኋቸው፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። ሳኦልና እስራኤልም ሁሉ እንዲህ የሚላቸው የፍልስጤማዊ ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡም። ዳዊትም የዚያ የኤፍራታዊው ሰው ልጅ ነበር። ያም ሰው ከቤተልሔም ይሁዳ፣ ስሙም እሴይ ነበር። 8 ልጆች ነበሩት። በሳኦልም ዘመን በዕድሜ አርጅቶ ሸምግሎም ነበር። የእሴይም 3ቱ ታላላቅ ልጆች ሳኦልን ተከትለው ወደ ሰልፉ ሄደው ነበር። ወደ ሰልፉም የሄዱት የሶስቱ ልጆች ስም ይህ ነበር፣ ታላቁ ኤልያብ፣ ሁለተኛው አሚናዳብ፣ ሶስተኛውም ሳማ ነበሩ። ዳዊትም የሁሉ ታናሽ ነበር። 3ቱ ታላላቆቹ ሳኦልን ተከትለው ነበር። ዳዊትም የአባቱን በጎች ለመጠበቅ ከሳኦል ዘንድ ወደ ቤተልሔም ይመላለስ ነበር። ፍልስጤማውያንም ጧትና ማታ ይቀርብ 40 ቀንም ይታይ ነበር። እሴይም ልጁን ዳዊትን እንዲህ አለው፣ ከዚህ ከተጠበሰው እሸት 1 የኢፍ መስፈሪያ እነዚህን 10 እንጀራዎች ለወንድሞቹ ውሰድ፣ ወደ ሰፈሩም ወደ ወንድሞች ፈጥና አድርሳቸው። ይህንንም 10ሩን አይብ ወደ ሻለቃው ውሰድ፣ የወንድሞችንም ደህንነት ጠይቅ፣ ወሬያቸውንም አምጣልኝ። ሳኦልና እነርሱም የእስራኤልም ሰዎች ሁሉ ከፍልስጤማውያን ጋር እየተዋጉ በኤላ ሸለቆ ነበሩ። ዳዊትም ማልዶ ተነሳ፣ በጎቹንም ለጠባቂ ተወ። እሴይም ያዘዘውን ይዞ ሄደ። ጭፍራዎቹም ተሰልፈው ሲወጡ ለሰልፍ ሲጮህ በሰረገላዎች ወደ ተከበበው ሰፈር መጣ። እስራኤልና ፍልስጤማውያን ፊት ለፊት ተሰላልፈው ነበር። ዳዊትም ዕቃውን በዕቃ ጠባቂ እጅ አኖረው፣ ወደ ሰራዊቱም ሮጠ፣ የወንድሞቹንም ደህንነት ጠየቀ። እርሱም ሲያነጋግራቸው እነሆ ጎልያድ የተባለው የዋነኛ ጀግና ፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ። የተናገረውም ቃል ተናገረ። ዳዊትም ሰማ። የእስራኤልም ሰዎች ሁሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። የእስራኤልም ሰዎች ይህን የመጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር የወጣ የሚገድለውንም ሰው ንጉሥ እጅግ ባለጠጋ ያደርገዋል፣ ልጁንም ይድርለታል፣ የአባቱን ቤተሰብ በእስራኤል ዘንድ ከግብር ነጻ ያወጣቸዋል አሉ። ዳዊትም በአጠገቡ ለቆሙት ሰዎች ይህም ፍልስጤማዊ ለሚገድል ከእስራኤል ተገዳድሮት ለሚያደክሰው ምን ይደረግለታል? ለሕያው አምላክ ጭፍራዎች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ሕዝቡም ለሚገድለው ሰው እንዲህ ይደረግለታል ብለው ቀድሞው መለሱለት። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነዶ፣ ለምን ወደዚህ ወረድ? እነዚያስ ጥቂት በጎች በምድረ በዳ ለማን ተውካቸው? እኔ ኩራትህን የልብህንም ክፋት አውቃለሁና ሰልፉን ለማየት መጥተሃል አለው። ዳዊትም እኔ ምን አደረግኩ? ይህ ታላቅ ነገር አይደለም አለ። ዳዊትም ከእርሱ ወደ ሌላ ሰው ዘወር አለ፣ እንዲህም ያለ ነገር ተናገረ። ሕዝቡም እንደ ቀድሞ ያለ ነገር መለሱለት። ዳዊትም የተናገረውን ቃል ተሰማ። ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንንም ልብ አይውደቅ፣ እኔ ባሪያ ሂጄ ያንን ፍልስጤማዊ እወጋዋለሁ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህ፣ እርሱም ከብላቴናቱ ጀምሮ ጦረኛ ነው፣ ይህም ፍልስጤማዊ ለመውጋት ትሄድ ዘንድ አትችልም አለው። ዳዊትም ሳኦልን አለው፣ እኔ ባሪያ የአባቴን በጎች ስጠብቅ አንበሳና ድብ ይመጣ ነበር፣
ከመንጋውም ጠቦት ይወስድ ነበር። በኋላውም ከተለውና መታው ነበር፣ ከአፉም አስጥለው ነበር። በተነሳብኝም ጊዜ ጉሮሮውን ይዤ እመታዋለሁ፣ ገድለው ነበር። እኔ ባሪያህ አንበሳና ድብ መታው። ይህንንም ያልተገረዘው ፍልስጥኤማዊ የሕያውን አምላክ ጭፍራዎች ተገዳድሯቸዋል፣ ከእነርሱ እንደ አንዱ ይሆናል። ዳዊትም ከአንበሳ ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጥኤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔር ከአንተ ጋር ይሆናል አለው። ሳኦልም ዳዊትን የገዛ ራሱን ልብስ አለበሰው፣ በራሱም ላይ የናስ ቀስት ደፋለት፣ ጥሩርም አለበሰው። ዳዊትም ሰይፉን በልብሱ ላይ ታጠቀ፣ ገና አልተፈታተነውምና መሄድ ሞከረ። ዳዊትም ሳኦልን አልተፈታተንሁትምና እንዲህ ብዬ መሄድ አልችልም አለው። ዳዊትም አወለቀ፣ በትሩንም በእጁ ያዘ፣ ከወገቡም 5 ድብልብል ድንጋዮች መረጠ፣ በእረኞች ኮረጆ በኪሱ ውስጥ ከተታቸው። ወንጭፍም በእጁ ነበር። ወደ ፍልስጥኤማውያንም ቀረበ፣ ፍልስጥኤማውያንም መጥቶ ወደ ዳዊት ቀረበ። ጋሻ ጃግሬውም በፊቱ ይሄድ ነበር። ጎልያድም ዳዊት ትኩር ብሎ አየውና ቀይ ብላቴና መልኩም ያማረ ነበርና ናቀው። ፍልስጥኤማዊውም ዳዊት በትር ይዘህ የምትመጣብኝ እኔ ውሻ ነኝ አለ። ፍልስጥኤማዊውም ዳዊትን ወደ እኔ ና፣ ሥጋህን ለሰማይ ወፎች ለምድር አራዊት እሰጣለሁ አለ። ዳዊትም ፍልስጥኤማዊውን አለው፣ አንተ ሰይፍንና ጦርን ጭሬንም ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርኩ በእስራኤል ጭፍራዎች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል፣ እመታህም አለው፣ ራስህንም ከአንተ አነሳለሁ። የፍልስጥኤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ሁሉ ዛሬ እሰጣለሁ። ይህም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይህ ጉባኤ ሁሉ በእግዚአብሔር በሰይፍና በጦር የሚያድን እንዳለ ያውቅ ዘንድ ሰልፉን ለእግዚአብሔር ነውና እናንተም በእጃችን አሳልፎ ይሰጣል። ፍልስጥኤማውያንም ተነስቶ ዳዊት ሊያገኛቸው በቀረበ ጊዜ ዳዊት ፍልስጥኤማዊውን ሊያገኘው ወደ ሰልፉ ሮጠ። ዳዊትም እጁን ወደ ኮረጆ አግብቶ አንድ ድንጋይ ወሰደ፣ ወነጨፈው። ፍልስጥኤማዊውም ግንባሩን መታ፣ ድንጋዩም በግንባሩ ተቀረቀረ፣ እርሱም በምድር በፊቱ ተደፋ። ዳዊትም ፍልስጥኤማዊውን በወንጭፍ ድንጋይ አሸነፈው፣ ፍልስጥኤማውያንንም መትቶ ገደለ። በዳዊትም እጅ ሰይፍ አልነበረም። ዳዊትም ሮጠ፣ ፍልስጥኤማውያንም ላይ ቆመ፣ ሰይፉንም ይዞ ከሰገባው መዘዘው፣ ገደለውም፣ ራሱንም ቆረጠው። ፍልስጥኤማውያንም ሸሹ፣ ዋናቸውም እንደሞተ ባዩ ጊዜ ሸሹ። የእስራኤልና የይሁዳ ሰዎች ተነስተው እልል አሉ። የፍልስጥኤማውያንም እስከ ጌትና እስከ አሰቀሎና በር ድረስ አሳደዷቸው። ፍልስጥኤማውያንም ከሸዓራያም ጀምሮ እስከ ጌትና እስከ አቃሮን ድረስ በመንገድ ላይ እየተመቱ ወደቁ። የእስራኤልም ልጆች ፍልስጥኤማውያንን ከማሳደድ ተመልሰው ሰፈራቸውን በዘበዙ። ዳዊትም የፍልስጥኤማዊውን ራስ ይዞ ወደ ኢየሩሳሌም አመጣ፣ ጋሻ ጦሩን ግን በድንኳን ትቶት ነበር። ሳኦልም ዳዊት ወደ ፍልስጥኤማዊ ሲወጣ ባየው ጊዜ ለሰራዊት አለቃ አቤኔር ሆይ ይህ ብላቴና የማን ልጅ ነው አለው። አቤኔርም ንጉሥ ሆይ በሕያው ነፍስ እምላለሁ አላውቅም አለ። ንጉሡም ይህ ብላቴና የማን ልጅ እንደሆነ አንተ ጠይቅ። ዳዊትም ፍልስጥኤማዊውን ገድሎ በተመለሰ ጊዜ አቤኔር ወሰደው፣ ወደ ሳኦልም ፊት አመጣለሁ፣ የፊትህንም ራስ በእጁ ይዞ ነበር። ሳኦልም አንተ ብላቴና የማን ልጅ ነህ አለው። ዳዊትም እኔ የቤተልሔሙ ባሪያህ የእሴይ ልጅ ነኝ ብሎ መለሰ።